የኔው እሺ እሺ ምን ሆነ ሰርማሪ ነው ታሪክ ሰማረ እንዴት ያልኩት እዚህ ጋር ሀቢብ እንዴና ታደረ ያባቴን አጥሬ ሰበርኩበትን በበረገብቼ በመስኮት የወጣሁበትን እንዲው ዝም ብዬ እንደመጣው ማሪ እውነቴን እኮ ነው ገብርኤልን ቀልዴን አይደለም ሙች ቀድሜ በማለት ፍቅር ታሪክ ነው ያለኝ ጋለሪ አስሞላለው ነው እኮ ኦኬ ኦኬ እንዴ ሱማ ግድ ነው እሺ እኔ ፍቅር ዋናው ፖይንት እሱ ስለሆነ ጊፍት ጋለሪን ያስሞላለው ሁሉ ሌሎቹ ሳይሆኑ እኔ ወይ ያነሳል እሺ በሉዬ በቀድሚያ እንደምታውቁኝ ሜሪ ይባላል ምን እናደርግ ችግር የለም ሜሪ እና ለመጀመሪያ ጊዜ ፍቅር ያዘኝ አባቴ ጋር ምሳ ልጠራ እየሄድኩ ከቀኑ 5 ሰዓት ነበረ ኤቭሪቲንግ አውቃለሁ እያንዳንዱን ሰዓቶች ይዛለሁ እና በሰዓቱ አባቴ ልብስ ሰፊ ነበረ እና ቀኑ ሰኞ ነበረ ልክ እሱ ጋር እየሄድኩ እያለ የገበያ ቀን ስለነበረ እሱ የሚሰፋበት አካባቢ በጣም ሰዎች ይሄዳሉ ከብቶች ወደ ለወርታች ይመጣሉ እና ምሳ ሰዓትም ስለሆነ እየገቡ ባሉበት ሰዓት ነው የአባቴ ምሳ ልጠራ የሄድኩትኝና ከዛ እሱ ደግሞ በሰዓቱ ነጋዴ ስለነበረ ከገበያ ሲመለስ ታጋጨን ማለት ነው እዛ አካባቢ ፎቶ ቤት ነበረ አባቴ ድሮ የሚሰራበት ቦታ እዛ ፎቶ ቤት ደግሞ ብዙ ሰዎች ፎቶ ሊወስዱ ይመጣሉ ከዛ በጣም በቃ እንትን ነው ቦታው ሰዎች የሚበዙበት ስፍራ ነው ብዙ ወንዶች የሚቆሙበት ስፍራ ነውና ተጋጨን በጣም ነው የተጋጨነውና በእንትኑ በደረቱ ጭንቅላቴን ያለኝና ዝቅ ብዬ ቃና ስል ከቁመት ኦልሞስት እኔ ትንሽ አጠር ስለምን ልጅም ነበርኩኝ በሰዓቱ ኦልሞስት ወደ 14 አመት ከዛ አያልፈኝምና አባቴ ብቻውን ነበር የሚያሳድገኝ እናታችን የለችም እና አባቴ ጋር ከመሄዴ በፊት ከሱ ተጋጨኝና መጥቶኝ ሰድቤው እያያህ አትሄድም እንዴ አስታውሳለሁ በሰዓቱ ያልኩትን እውር አልኩት እግዚአብሔር ይቅር በለኝና ማለት ነው አንተ እውር እያያህ አትሄድም እንዴ ምን ዓለሙን ሁሉ ነው እንዴ ያንተ ያደረከው አልኩትና በንዴት ሰድቤው እሱ እዛው ቆሞ ቀረ እንደ ቆማ አይንቀሳቀስም አይሄድም ምን አይልም ያየኛል ከዛ ጭራሽ ቆማ ያኛል እንደ ብዬ ተናደርኩኝ አጋጣሚ እኛ ሰፈር የምትገባ የጎረቤቴ የእህቷ ልጅ ነበረችና ታውቀዋለች ለካ እሷ ማለት ነው ከዛ ወደዛ ተወስደውና በቃች ልጅ ስለማቃትና እኔ አጣብሳለሁ ብላ ነው በሰዓቱ እሱ የነገረኝ ነው የምነግራችሁ አጣብሳለሁ ትለውና የሆነ ካፌ ነበረ አስፋልት ላይ እኔ ሄድኩኝ በቃ በዛ ሰዓት እንደ ኤሌክትሪክ የነዘረኝ ነገር ነበረ ኮንታክት ነው ያደረግነው ነጭጭጭ የሚል ነገር ነው የተሰማኝ በሰዓቱና እኔም አባቴ ጋር ሄጄ ምን እንዳወራው አላስታውስም ምሳ ነው ልጠራ ሄድኩት እሱም ገበያ በስቶበታል አያልመጣም እግረ መንገድሽን ግን በሳን አርገሽ ብታመጪ ለኔ ይቀለኛል ዛሬ አልገባም ይለኝና ወደ ቤት ግቢ ይለኛል ከዛቺ ልጅ መንገድ ላይ ድጋሚ ከሷ ጋር ሆን ብላ ነው እሷ እኔ ጋር የመጣችው ጠብቃኝ እሱ ስላላካት ወደ እኔ ጠብቃኝ ትመጣለች እኔ ጋር ከዛ እንዴት ነሽ ምናምን መሲ ነው ስሟና መስዬ እንዴት ነሽ ደህና ነሽ ምናምን እኔ እኮ ፋዘር ምሳ ልጠራን የመጣሁት ምናምን ብዬ አይ በቃ እኔ አንቺ ትለኝና ወደ ቤት መገባውን አስቋርጣኝ ወንድሜ ደግሞ እኛ ሀገር ሚካኤል ቤተክርስቲያን አለና እዛ ነው የሚሰራው ወደዛ ከሄድኩኝ እሱ ያኛል እመታለሁኝ ዙረት ምናምን አይቻልም አይፈቀድልኝም ሃርድ ናቸው ፋሚሊዎቼና ቤተሰብ እናት ስለሌለኝ ሰዎች የሚያጠቁኝ ይመስላችኋልና ይከለከላሉ ወደ ውጭ መውጣት ምሳ ብቻ ነው ለፋዘር ልጠራ የምሄደውና ከዛ ምሳ ተጋበዝን ይዞን ሄደና ቀኑ ሰኞ ስለነበር ጾም ቀን አይደለም ክትፎ ቁርጥ ምናምን ጋበዘን እኔ ደግሞ ጥሬ ነገር አልበላም ብዬ አስጠብሰው አመጡልኝ ማለት ነው አስታውሳለሁ ሚሪንዳ ነው መጠጣው ከሚሪንዳ ውጭ መጠጥቼ አላቅም ሚሪንዳ ጋበዘኝ እዛ ቀን በቃ ምሳው ራሱ እኔ ልብላው ሰው ይብላው አላቅም እኔ የለውም መንፈሴ ነው እዛ ያለው ይታወቀኛል አለመኖሬ እንዲሁ በምን አብኖ እዛ ያለው ቲን እንቀጠቀጣለው የሆነ ዝም ብሎ ትን ይለኛል በቃ እሱን ስላየሁት በቃ የሚሰማኝን በግልጽ መናገር አልችልም አሁን ታይም ላይ ቢኮዝ የሆነ እንደ እንትን ነገር ነው ያደረገኝ በቃ እንደ በሽተኛ ነገር ነው ያደረገኝና ምን ሆኜ ነው ላለው ከዛ እንደዚህ ምሳ ምናምን አበላንና ወደ ቤት ልሸኛቸው አለ ወደ ሰፈራችን ድረስ አደረሰን እሷም አክስቷ ጋር ልትሄድ እኔም ደግሞ ወደ ቤቴ ልገባ ሄድኩኝ ገባ ወደ ቤት ግን ገብቼ
ምንም አይነት እረፍት ማግኘት አልቻልኩም። ጭንቅላቴ ውስጥ ነው ያለው፣ መቀመጥ አልችልም እና አስሬ አማትባለሁ እውነት ለመናገር ማለት ነው። ከምላችሁ በላይ አሁን የምነግራችሁ ነገር ያለፈ ቢሆንም ስቲላው የሚሰማኝ ነገር ነውና አማትባለሁ። ይሄ ነገር ምንድን ያልበኛል፣ በጣም ነው የሚያልበኝ። ከዛ ትስቅብኛለች እሷ መሲ ማለት ነው። ትስቅብኛለች፣ ምንድን የሚያስቅሽ ምናምን። ከዛ መንቀሽቀሽ ጀመርኩኝ። እሷ ስልኩን ስላላት ስልኳን መስረቅ፣ ስልኳን መጎርጎር። ዝም ብዬ እኮ ነው የማየው። እንትን ኮንጎ ነው፣ ምንም አይጠቅምም ስልኩ። ግን መጎርጎር ማወቅ ምናምን ፈለኩኝና ለካ እሱ አልሄደም በዛ ቀን። እሱም እኔኑ እንደዚህ የሚከታተለው መውጫ መግቢያዬን ማወቅ ፈለገ፣ ሰፈሬን ማወቅ ፈለገ፣ ቤታችንን ማወቅ ፈለገ። ጃኬት ኮፍያ የነበረውን ጃኬት ለብሶ መጥቶ ቤታችንን አየ። ሰፈር ማለት ነው። ትንሽ ሾለቆ ውስጥ ገባ ስለሚል ሰፈራችን ቤታችንን ብቻ ቼክ አድርጎ ሄደ። ከዛ እኔ እንደነገው ደግሞ እንጀራ መጋገርበት ቀን ነበረ። ቤት ውስጥ አስተዳዳሪ እኔ ነኝ። የመጨረሻ ልጅ ሴት ስለሆንኩኝ አባቴ ነው እናቴ በ9 ዓመቴ ስታልፍ ሰራተኛ ቀጥሮ እንጀራ እንደማር እንድጋግር ያስተማረኝና እንጀራ መጋገር ስለነበረብኝ ጠዋት ተነስቼ የጠዋት ተማሪ ስለነበርኩ 11 ሰዓት ነው ሁልጊዜ የምነሳው። ቀን መጋገር አልወድም በባህሪ፣ ፀሐይም ስለሆነ ዘዋሪም ስለነበርኩኝ ቀን አልወድም ስራ መስራት እና ጠዋት ተነስቼ አብሲቴን ጥጄ ምናምን እንጀራ እየጋገርኩ ይመጣብኛል። በቃ መደንገጥ፣ ዝም ብሎ ቅጠሉ እንኳን ሲል መደንገጥ፣ ወፎችም ሲበሩ መደንገጥ፣ ስራ ሁሉ መደንገጥ ሆነና ምንም በቃ አቋም አጣው። ከዛን ቀን ጀምሮ ልቤ ይመታል። ዝም ብሎ በሽተኛው በቃ እያየው እየታመምኩ ነውና ህመሜን ግን አላውቀውም። ዝም ብሎ መዛል ነው፣ መተኛት ነው። ላይ ሳስበው ለካ ፍቅር ነውና እንደኔ ያለ ፍቅር የለም። ተገናኘን ድጋሚ ልጅ አገናኘችን እና ቤታቸው ቤት ነበራቸው። የእናቷ ቤት አረብ ሀገር ሄዳ ለእናቷ ጫካ አካባቢ ቤት ሰርታ ነበረና በጣም ተራራ ነው ቦታው፣ የሚያምር ቦታ ነው፣ ነፋሻማ ነው። እዛ ትጠራኛለች። እኔ እሱ ያለ አልመሰለኝም። እዛ ትጠራኝና ለካ እሷ እሱን ጠርታ ነው እዛ የጠራችኝ። እዛ ጫካ ቤታቸው ሄድኩኝ። ቀን ነበረ ኦልሞስት ወደ 9 ሰዓት። ጫካ ቤታቸው ውስጥ ነሽ ያለሽው? ታረሽው ከይቅርታ ጊፍት ጋለሪውን እየሞላችሁ ጊፍተሮች እዚህ ጋር ያላችሁ ጊፍት ጋለሪውን የሚሳመውን እስቲ ስጡ። የሚሳመውን ልብ መስጠት ትችላላችሁ። የሌላችሁ ደግሞ ልብ መስጠት ትችላላችሁ። ሼር አርጉ፣ ታፕታፕ አርጉ፣ ሪፖስት አርጉ። ኦኬ የሚሳመውን አንዴ ሞልተን እንጨርስ። እንተጋገዝና የሚሳመውን ከስራ ያላችሁ ደግሞ የኛ ልጆች ጻፉ። እሺ ጊፍት ጋለሪውን እያስታወሳችሁ የሚሳመውን እስቲ አንድ ሲጡ። አዳዲስ ሰዎች ጆይን ስትሉ ደግሞ ሜምበር እየሆናችሁ ከስራ ያላችሁ ጻፉ። ጊፍት ጋለሪውን የሚሳመውን እያላችሁ እሺ። እሷ እያወራች እንዳላቋርጣት አስሬ ማለት ነው። አንዳንድ ልብ መስጠት ትችላላችሁ። ከልብ ጀምሮ መስጠት ትችላላችሁ። ቶሎ በሉና ጊፍት ጋለሪውን እንምላላት እሺ። የቀረችን 1 ሰዓት ነች። በዛ ላይ ፍራግመንቷም ይወርድባታል። 19,000 ነው የሚያስፈልገው ለፍራግመንቷ። 20,000 መታችሁ አንድ ሰው ቢሰጠን በቃ ፍራግመንቷ አይወርድም ማለት ነው። አስጠበቅንላት።